ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በያላችሁበት የክርስቶስ ሰላምና ጸጋ ይብዛላችሁ። ዛሬ በክርስቶስ ከተደረገልን ነገር አንድ ነገር አካፍላችኋለሁ፣ ከትናንቱ በመቀጠል ማለት ነው። ባለፈው በክርስቶስ የማንነት ለውጥ እንዳገኘን አካፍያችሁ ነበር። ዛሬም እሱን ሐሳብ ጨምሬ አካፍላችኋለሁ በሁለት ጥቅሶች መሰረት ማለት ነው። የመጀመሪያው በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ነው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል፣ እነሆ ሁሉ አዲስ ሆኗል ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ እኛ አሁን በክርስቶስ ካገኘነው ማንነት አንዱ አዲስ ፍጥረት የሚባል ማንነት ነው። ይሄ አዲስ የሆነ ማንነት ድሮ ከነበርንበት ማንነት እንደወጣንና አሁን እግዚአብሔር አዲስ ሕይወትን እንደሰጠን ማሳያ ነው ለዚህ መጽሐፍ ቅዱሳችን። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እነሆ አሮጌው ሁሉ አልፏል ብሎ ይናገራል። እግዚአብሔር በክርስቶስ አማካኝነት ከኛ ጋር እንደታረቀ መጽሐፍ ቅዱሳችን ይናገራል። አሁን ችግሩ ያለው የሰው ልጆች ነው። የሰው ልጆች በክርስቶስ ከእግዚአብሔር ጋር መታረቅ አልፈለጉም። እግዚአብሔር ግን በክርስቶስ ኢየሱስ የዛሬ 2000 ዓመት አካባቢ ኢየሱስ ስለ ኃጢአታችን ስለ በደላችን በመስቀል ላይ ሲሞት እግዚአብሔር እንደታረቀን ይናገራል። እግዚአብሔር በክርስቶስ አማካኝነት ታርቆናል። አሁን እኛ አዲስ ነን፣ አሮጌ አይደለንም። ያለፈው ኃጢአታችን ሁሉ ተወግዷል። በበደላችንና በኃጢአታችን ሙታን ነበር። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከክርስቶስ ጋር አስነስቶ አዲስን ሕይወት ሰጥቶናል። ክብር ለኢየሱስ ይሁን። ሌላ ደግሞ መጽሐፍ ቅዱሳችን እኛ የነበርንበትን ቦታ ሲናገር ድቅድቅ ጨለማ ብሎ ይናገራል። ከድቅድቅ ጨለማ ወደሚያስደንቅ ብርሃን እንዳሻገረን ይናገራል። እኛ በኃጢአት ከመሆናችን የተነሳ ከእግዚአብሔር ግብር ጋር ያለንን ልዩነት ያሳያል። አሁን ግን ወደሚያስደንቅ ብርሃን እግዚአብሔር ወዳለበት ብርሃን ውስጥ ገብተናል። አሁን እኛ ማንነታችን ይህ ነው። ድሮ ጨለማ ነበርን፣ አሁን ደግሞ የጻድቃን ማህበር ውስጥ ተቀላቅለናል። የጻድቃን ጉባኤ ውስጥ ገብተናል። ብርሃን ውስጥ ገብተናል። ድሮ አሮጌ ነበርን፣ በኃጢአታችን ሙታን ነበርን፣ አሁን ግን አዲስ ሆነናል፣ ሕያዋን ሆነናል። ክብር ለኢየሱስ ይሁን። አሜን።